ከኢሱ ወዳፎም ጋር የምንካፈለው አሰብ ይሆናል። አሰብን ለማስመለስ ሌላ 30 ዓመት አንጠብቅም። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ከ5 ዓመት በፊት የባህር ኃይል ያቋቋምነው በብርጭቆ ውሃ ውስጥ እንዲዋኝ አይደለም። ለቻይና፣ ለአሜሪካ፣ ለራሻ ከኤርትራ ጋር እንዲያሸማግሉን ጥሪ አቅርበናል። ጉዳዩ በሽምግልናና በሰላማዊ መንገድ የማይፈታ ከሆነ አሰብን በተፈጥሯዊ መንገድ እንዳጣነው ሁሉ በተፈጥሯዊ መንገድ መመለሱ አይቀሬ ነው ብለዋል። አሰብን ለማስመለስ ሌላ 30 ዓመት የምንጠብቅ አይመስለኝም ብለዋል። አሰብ ያለ ሕግና ካቢኔ ውሳኔ ነው የሄደው። ከኤርትራ ጋር ወደ ውጊያ መግባት አንፈልግም። ከገባን ግን ውጤቱ ይታወቃል። አስተማማኝ ኃይል አለን ብለዋል። የኤርትራ መሪዎች ለታጣቂዎች ጥይት ማቀበሉንም እንዲያቆሙ አሳስበዋል። ስለ ኢትዮጵያና ስለ አሰብ ወደብ ጉዳይ ጠቅላይ ሚኒስትር ዶክተር አብይ ሲናገሩ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያውን መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ ባለበት በቀጥታ ስርጭት ካልሰማችሁ ግቡና ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝቡ በሚገባው ልክ ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ባህሩ ጋር ቆመን ያወራነው ነገር ምንድነው? ስለ ወደቡ ነው። ስለ አሰብ በኤርትራ ምድር ውስጥ ማለት ነው። የመደመር ትውልድ መጽሐፍ ውስጥ በግልጽ ጂኦፖለቲክስ አስፍሬ የአሰብ ጉዳይን አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላችኋለሁ። ሚስጥር አይደለም፣ ሁሉም ያውቁታል። የዛሬ 5 ዓመት የባህር ኃይል አቋቁመናል እና እዚህ ውስጥ ልንዋኝ ነው። ባህር ኃይል ያቋቋምነው ለምንድን ነው? ሰዎች ይህንን ደምሮ ለምን እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊት እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ንግግሩ አለ። ያንን ንግግር ሰላማዊ መሆን አለበት። የተከበሩ ዶክተር ደሳለኝ ጫኔ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ የሚወስደው መንገድ ጠግነናል። እንከፍታለን ብለን ጠግነናል። ከጠገንን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉ። አንዳንድ ሰው ጸቡ በአንድ ምሽት የመጣ ይመስለዋል። እንደዛ አይደለም። ታሪኩን እኛ ስለማንናገር ነው። ወደ አሰብ መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ተስፋ የለውም የሚለው ነገር። መንገድ ጠግነን ለምነን ብናመጣም ፍላጎት አልነበረውም። ወደ ኤርትራ ልክ እንደ ሱዳን፣ ልክ እንደ ጅቡቲ በእኛ ወጪ የኤሌክትሪክ ኃይል ቀጥለን ኃይል እንስጣችሁ ጄኔሬተር አትጠቀሙ ብንልም ቆይ እናስብበት ነው የተባልነው። ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት እንገነባለን ብለናል። አሰብ ስንሄድ ቤት አለ፣ በር አለ፣ ሰው ግን የለም። ይሄ እውነተኛ ታሪክ ነው። ይሄን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም የሚሄድ ልዑክ ተነጋግሮበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ድንበሮች በሰሜን በኩል ወዲያው ተዘጉ። የተዘጉት አሁን አይደለም። እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ ሀገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊ መንገድና በንግግር ሊፈታ ይችላል። ለብዙ ሀገራት በተናጠል ተናግሬያለሁ። ምክር ቤቱ መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት ፊት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር ተጠቃሚነት ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁ ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን። አሁን እንሸመግላችኋለን፣ ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ የሚሄድ አይመስለኝም። ይሄ እኔ ስለፈለኩት እናንተ ስለፈለጋችሁ አይደለም። በተፈጥሮ አይሆንም። ነገርየው በአንድ ቀን አንመልሰውም፣ በአንድ ቀን አላጣነውም። የተፈጥሮ ሂደቱን ተከትሎ ግን መመለሱ አይቀሬ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው፣ ፓርላማ የማያውቀው፣ ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል?
ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው።